ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች፣ ሰበር ዜና ከመካከለኛው ምስራቅ ተሰምቷል። እስራኤል በእሁድ ሌሊት በኢራን ላይ ጦርነት መክፈቷን አስታውቃለች። ከባድ ፍንዳታዎች በኢራን ላይ እየተሰሙ እንደሆነ እየተነገረ ነው። ኢራንም በይፋ መግለጫ የሰጠች ሲሆን ይፋዊ ጦርነት በእስራኤል ላይ ማወጇንም አስታውቃለች። ከዚህም ባሻገር የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ መሆኗን ገልጻለች። ከባድ የሆነው ውጥረት ነግሷል። ለሳምንታት ሲፈራ የነበረው ጦርነት ሌሊቱን ተቀስቅሷል። ክስተቱን አስመልክቶ አሁን ላይ እየተሰማ ያሉ ዘገባዎች እንደሚከተለው እናስደምጣቸዋለን። አብረን ዝርዝሩ እንከታተለዋለን። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ዛሬም እንደተለመደው አዳዲስ መረጃዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰበር ዜና ላለፉት ረጅም ወራት በከፍተኛ ፍጥነት ውስጥ የቆዩት እስራኤልና ኢራን ወደ ደም አፋሳሽና ወደ ሁሉን አቀፍ ጦርነት መግባታቸው ተሰማ። ዛሬ በውድቅት ሌሊት ነበር እስራኤል ለቀናት ስትዘጋጅበት የነበረውን ጥቃት መክፈቷን በይፋ ያስታወቀችው። እስራኤል በኢራን ላይ ይፋዊ ጥቃት መክፈቷን ተከትሎ ይህ ዘገባ ከተጠናከረበት ከደቂቃዎች በፊት ኢራን እንዳስታወቀችው ከሆነ በይፋ በእስራኤል ላይ ጦርነት ማወጇንም አስታውቃለች። በመካከለኛው ምስራቅ በተባባሰው ውጥረት ኢራን የአሜሪካን የኒውክሌር ስምምነት እንደማትቀበል ማስታወቋን በገለጸችበት ማግስት እስራኤል በኢራን ላይ ድንገተኛ ጥቃት መክፈቷን የተሰማ ሲሆን የእስራኤል ኃይሎች በሌሊት በድንገት በኢራን ላይ በጀመሩት የማጥቃት እርምጃ ይህ ዘገባ እስከተጠናከረበት ሰዓት ድረስ በኢራን የተለያዩ 6 ከተሞች ላይ ከባድ ፍንዳታዎች መሰማታቸውን አልጀዚራ የዘገበ ሲሆን ጥቃቱ በአንድ አካባቢ ላይ ብቻ የተፈጸመ እንዳልሆነና በዋና ከተማ ቴህራን ጨምሮ በተለያዩ የኢራን አካባቢዎችም ከባድ ፍንዳታዎች እየተሰሙ እንደነበር ጠቅሶ ጥቃቱ በኢራን ላይ ደረሰውን ጉዳት ዝርዝር ሁኔታ ባይገልጽም በእስራኤል በኩል ግን ከጥቃቱ ጎን ለጎን የእስራኤል ጦር ኃይሎች ከዚህ ቀደም በአንዳንድ አካባቢዎች ብቻ የተፈጸመ የነበረውን የአስቸኳይ ጊዜ አዋጅ አሁን በሁሉም የእስራኤል አስቸኳይ ጊዜ አዋጅ በአካባቢዎች ማጽደቁን እና በአዲሱ የአስቸኳይ ጊዜ አዋጅም በመላው እስራኤል የትምህርት ተቋማት ስራቸውን ሙሉ በሙሉ ከዛሬ ጀምሮ እንዲያቆሙና ሁሉን አቀፍ የእስራኤል ኃይል ወደ ኢራን እንዲዘምት የሚያውጅ ጦር አዋጅን በእስራኤል በኩል ታውጇል። ይህንን ተከትሎ ታዲያ በውድቅት ሌሊት ጦርነት የተከፈተባት ኢራንም ሁሉን አቀፍና ሙሉ በሙሉ ጦርነት በእስራኤል ላይ ማወጇን ሊነጋ ሲል ያሳወቀች ሲሆን ሌሊቱን ከባላንጣ እስራኤል የተከፈተባትን እርምጃ ለማክሸፍ እየሰራች እንደሆነ የገለጸችው ኢራን በእስራኤል ላይ ከባድ እርምጃ ትወስዳለች ተብሎም ይጠበቃል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። በተለይም ኢራን ለረጅም ጊዜ በምድር ቤት ውስጥ ስትሰራቸው የከረመቻቸውን እጅግ በርካታ የሆኑና ዓለም አይቷቸው አያውቅም ስትል የቆየቻቸውን መሳሪያዎች አሁን ላይ ትተኩሳቸዋለች ተብሎ የሚጠበቅ ሲሆን እስራኤልን በከፍተኛ ሁኔታ በተጠንቀቅ ላይ እንደሆነች አስታውቃለች። ይህንን ተከትሎ ታዲያ አሜሪካ ሌሊቱን በወጣችው መግለጫ እስራኤል በምትወስደው እርምጃ ውስጥ እጅ የለም ብላለች። አሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮም በይፋ በሰጡት መግለጫ እንዳስታወቁት ከሆነ እስራኤል በኢራን ላይ በከፈተችው ውጊያና እንዲሁም ኢራን ልትወስደው የምትችለው ማንኛውም ጥቃት ውስጥ አሜሪካ እጇ የለም፣ በተወሰደው እርምጃም አናውቅም ብላለች። አሜሪካ ኢራንን ባስጠነቀቀችበት በሌሊት መግለጫዋ ኢራን በአሜሪካ ወታደራዊ ኃይሎችም ሆነ አሜሪካ ዜጎች እንዲሁም በአሜሪካ ዲፕሎማቲክ ቤቶች ሆነ በአሜሪካ ኤምባሲዎች ላይ ምንም አይነት ጥቃት ከመክፈት እንድትጠቀምም ኢራንን አስጠንቅቃለች።